የህፃናት ካንሰር መዳን ይችላል። ነገር ግን የህፃናት ካንሰርን ማዳን ያንዱ የህፃናት የደምና ካንሰር ሐኪሙ ስራ ብቻ አይደለም። ይልቁንም የሁሉም ወይም ደግሞ የብዙ ባለድርሻ አካላቶችን ሚና ይፈልጋል። የስነ ልቦና ባለሙያዎችና የማህበራዊ ድጋፍ ሰጪ አካላቶች እንደዚሁም ደግሞ ተጽዕኖ ፈጣሪ የሚባሉት ግለሰቦችና ከምንም በላይ ደግሞ የመንግስት ሚና ትልቅ ሆኖ ይገኛል። ስለዚህ የኢትዮጵያ የህፃናት የደምና ካንሰር ማህበር በቅርቡ ተመስርቶ ጥር 4 በግራንድ ኤሊያና ሆቴል የምርቃት ፕሮግራሙንና እቅድ የሚወጣበት መርሃ ግብር ተዘጋጅቷል። ዋና ዓላማው እነዚህን ባለድርሻ አካላቶች ወደ አንድ በማምጣት አሁን ዓለም የደረሰችበትን የካንሰር የህክምና ስርዓት በኢትዮጵያ ላይ እንዲዘረጋ ታስቦ የተዘጋጀ ኮንፈረንስ ነው። በዚህ ኮንፈረንስ ላይ ከባለድርሻ አካላቶች ጉባኤ በተጨማሪ በሀገሪቱ ላይ ወጥ የሆነ የህፃናት የህክምና ሰነድ ወይም ደግሞ ትሪትመንት ጋይድላይን የምናዘጋጅ መሆናችንን ከዚህም በተጨማሪ ደግሞ አገልግሎቱ ወይም ደግሞ የህፃናት ህክምናው ተደራሽ እንዲሆን መፍትሄዎችን ዙሪያ የምንወያይ ሲሆን ከዚህም በተጨማሪ የሀገራችን ጤና ሚኒስቴር በካንሰር ቁጥጥር ፖሊሲ ላይ ከ2025-2029 ያወጣውን ሰነድ ወደ መሬት እንዴት አድርገን ማውረድ እንችልባታለን የሚሉ ስትራቴጂክ ዲስከሽኖች ወይም ደግሞ አቅጣጫ መር የሆኑ ጉባኤዎችን የምናደርግ መሆናችንን ላሳስብ እወዳለሁ። በዚህ ኮንፈረንስ ላይ በመገኘት እያንዳንዳችን የራሳችንን ጠጠር በማኖር በህፃናት ካንሰር የሚሰቃዩ ልጆችን ህይወታቸውን አሻሽለን እንደኛ ወይም ደግሞ የወደ አዋቂዎች ህይወት ደግሞ የሚቀላቀሉበትን መንገድ የምናዘጋጅበት እንዲሆን እመኛለሁ። የኢትዮጵያ የህፃናት የደምና ካንሰር ማህበር ስለሚሰራቸው አገልግሎቶች እንደዚሁም ደግሞ አሁን በቅርቡ ስለሚኖረው ጉባኤ ዝርዝር ጉዳዮችን ማግኘት የምትፈልጉ ካላችሁ ከዚህም በተጨማሪ በሀሳብ እንደዚሁም ደግሞ በተለያየ መንገድ ማህበሩን መደገፍ የምትፈልጉ ሰዎች ካላችሁ ዌብሳይታችን www.isfo.org ብለው ቢገቡ ይህን እድል ተጠቅማችሁ የራሳችሁን አሻራና ጠጠር እንድታስቀምጡ በዚሁ አጋጣሚ የማህበሩ ፕሬዚዳንት የሆንኩት ዶክተር አቤል ኃይሉ ታደሰ ማስተላለፍ ይፈልጋል።